አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ወዶች እንዴት ናችሁ? ላይ ደህና ናችሁ? እናንተ ጋርስ እንዴት ነው? ሁሉም ሰላም፣ ሁሉም መልካም። የኔ ወዶች ዛሬ ማለት ነው የሆነ የተገረምኩኝ ነገር ማለት ነው ላሳያችሁ መጥቼ ያለው ማለት ነው። እና እኔ የምላችሁ ይሄ ነገር ምልህያ ማለት ነው የሶት ምልህያ ይሄ ሁላ እንዲያው የመዳም ቅመሞች ማለት ነው አላህ ትዕግስቱን ይስጠን፣ ሰብሩን ይስጠን ማለት ነው። የማናደርገው የለም የማንችለው የለም ማለት ነው። አያችሁ ይሄ ስራ ብቻ ተንቀስ ቁጭ ብዬ እላችኋለሁኝ። እና ምንድን ነው የተገረምሽው አትሉኝም? የተገረምኩበት ማለት ነው ይሄን አሁን አያችሁት። ብዙ ጊዜ ሀገራችን ላይ ምልህያ የኛ ሀገር የለም ምናምን ነገር ይባላል ማለት ነው። እና ብዙ እህቶቼ ማቃቸዋሉ ማለት ነው ምልህያ ሀገራችን ላይ እንደምን ብዙዎቹ እንደምን የማውቃቸው ጓደኞቼ ያሉና እና ጓደኞቼ ምንድነው ምልህያ ላይ የተገረምሽ ምናምን አትሉኝም? እና ሀገራችን ላይ ብዙ ጊዜ አይገኝም ማለት ነው ይላሉ። እኔ አላውቅም። እኔ ማለት ሀገር ገብቼም ይሄን ነገር ፈልጌ ምናምን አላውቅም። ግን ብዙ ማለት ሁለት ጓደኞቼ ነበሩና ሀገር ገብተው ይሄ ነገር አምሯቸው ማለት ነው ሀገር ላይ ሲፈልጉ አጥተዋል ማለት ነው። እና አሁን ሳየው ማለት ነው እኔ ቤታችን ብዙ ጊዜ ይመጣልና ብዙ ጊዜ አዘጋጀዋለሁ ይሄ ነገር ማለት ነው። ራሴ ነኝ አሁን ብዙ አንዳንድ ሰው ያው የተዘጋጀ ምናምን ይገዛል፣ እኛ ጋር ይገዛል የተዘጋጀ ማለት ነው። ግን እኔም አንዳንዴ እንደዚህ ሰው ነገር እንደዚህ ያመጣና አቤት ራሴን አዘጋጀዋለሁ ማለት ነው። እና አሁን ቤት ሌላ ጊዜ እንደዚህ አጋጥሞኝ አያውቅምና አሁን ይሄ ነገሮችን ሳይ ማለት ነው ይሄን አያችሁት ይሄ ነገር እኔ እስከዛሬ ድረስ እንደዚህ አይነት ፍሬ ምናምን ያለው አጋጥሞኝ አያውቅም ማለት ነው። ይሁትማ ይሁት እንደዚህ አይነት ፍሬ ማለት ነው። እኔ ይሄን እንትን ስትሉት ሲሰብሩት ማለት ነው ውስጥ የሆነ እንትን ነገር አለው ማለት ነው። እና ከዛ እንዴ ይሄ ነገር እኮ እኛም ሀገር አለ ማለት ነው። ሀባይ ማለት እንደዚህ አይነት ፍሬ ያለው ነገር እንደዚህ አይነት የሚበቅል የቱት እንደዚህ ማለት ነው የሚበቅል ያለው እኛ ሀገር ላይ እኮ አለ ጓደኞቼ። እና ለምንድን ነው ግን የለም የሚባለው? እንዲያውም ይሄ እንትን ውስጥ ነው ጫካ ውስጥ ነው መሰለኝ የሚበቅለው። አያችሁት? ገርሞኝ ማለት ነው። አያችሁት? ጫካ ውስጥ ነው እንዲያውም የሚበቅለው ማለት ነው። እና እርግጠኛ ነኝ ይሄ ነገር ኢትዮጵያ ላይ አሁን ይበላል ብዬ ብሎት ቢባሉ ማለት ነው የኢትዮጵያ ሰዎች አይበሉትም እርግጠኛ ነኝ ማለት ነው። ምክንያቱም ይሄ ጫካ ውስጥ ነው የሚበቅለው። እኔ እኮ ገርሞኝ እስቲ በዚህ ቪዲዮ ልቅረጽ ምናምን አልኩኝ ማለት ነው። ይሁትና ፍሬው ምናምን እኔ እስከዛሬ ድረስ አጋጥሞኝ ምናምን ነገር አያውቅም ማለት ነው። እና እኛ ጠንካራዎች የመዳን ቅመሞች ይሄን ሁላ እንግዲህ ብቻዬን ቀንጥሼ ይሄን ሁላ ጨርሻለሁ። አሁን ደክሞኛል። አሁን አልፈጨው ማለት ነው። ገና ነቄ ነው የምፈጨው የኔ ውዶች። እና እኔ አሁን ማለት ነው አላህ ካለ ሀገር ስገባ ክፍለ ሀገር ስሄድ ማለት ነው ጫካ ውስጥ እየሄድኩኝ ይሄን ፍሬ ያለው ነገር ነው የምፈልገው። እንደዚህ አይነት ፍሬ ያለው ማለት ነው ያው የምፈልገው። አየቱት ብዙ አለ እኮ እኔ ዛሬ እንዴት ነው እንደውም ለእኔ ሲል ነው ወይ ምናልባት እኮ አይታወቅም። እኔ በወደፊት ተከብቼ አላህ በልጅ ወፍቆና ርግዤ ምናምን ሊያምረኝ ይችላል። ስለዚህ ከአማረኝ ሀገር ወንዝ ጫካ እየሄድኩኝ እንደዚህ አይነቱን ነገር ደግሞ እየፈለኩኝ መብላት ነው እላችኋለሁ የኔ ውዶች። እና ከበሩልኝ፣ አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ማለት ነው። ሰላማችሁ ይብዛልኝ። ስለማንከራ እዚህ ጋር የኔ ውዶች ጨርሼ ያው እየፈጨሁት ማለት ነው። ድምጽ ማሽኑ ድምጽ ተውኝ አልኳቸው፣ በጣም ነው የሚጮኸው እና ራሴ በድምጽ አስገብቼ ለስራ ማለት ነው። እዚህ ጋር ስትፈጩ የምታዘጋጁ እህቶች ታውቁታላችሁ ያለው ስቃይ። ማሽኑ አያንቀሳቅሰው፣ ውሃ ካረጋችሁበት ደግሞ ይቀጥናል፣ ከቀጠነ ደግሞ ያስጠላል። እና እዚህ ጋር ያለው ትግል እንዴ ወይ ምን ልበላችሁ፣ በርበሬ ቤት ወይም ወፍጮ ቤት የበርበሬ ወይም ደግሞ የሚጥሚጣ ወፍጮ ቤት በሉት። እዚህ ጋር ያለው ስቃይ እና እንደዚህ ትንሽ ፈጭቼ ከዛ በቃ ላዩ ላይ እየጨመርኩኝ ነው የፈጨሁት፣ እየጨመርኩኝ እና የመዳም ቅመሞች ስም ያንሰናል ማለት ነው። እና ጀግኖች ነን፣ ማናረገው ነገር የለም፣ ማንሰራው ነገር የለም። እና ቪዲዮ ይሄን ይመስላል የኔ ውዶች። እና ስወዳችሁ አበረታቱኝ። እና እንደዚህ በነገራችን ላይ ያው ስትሰሩት ምናምን ያታግላችኋል እንጂ ይሄ ነገር አንዴ ሰርታችሁ ፍሪጅ ውስጥ ካስቀመጣችሁ በጣም ነው የሚጠቅማችሁ ማለት ነው። በቸኮላችሁ ሰዓት ወይ የሆነ ነገር
ነጭ ሩዝ ምናምን ትሰሩና በትንሽ የዶሮ ሰርታችሁ ምናምን ታቀርቡላችኋላችሁ ማለት ነው። እና እዚህ ጋር ጨርሼ እንደዚህ በፌስታል ማለት በእንትኑ ማለት ነው እያሸኩኝ አንድ 4-5 አርጌ ወደ በረዶ ክላስ አደርገዋለሁ። ከዛ ልሰራ ካሰብኩኝ አንዳንድ እየቀነስኩኝ ያወጣሁኝ እሰራለሁ ማለት ነው። እንግዲህ እዚህ ጋር ያው ስለ ካሜራ ጥራቱ ትረዱኛላችሁ። ካሜራዋ ማን ራሴ አይደለም ሀባይብ ትረዱኛላችሁ ብዬ እላለሁ። አሁን እዚህ ጋር ያለው ነገር ጨርሼ ያለው አበረታቱኝ። ቪዲዮዬ ላይክ ሼር በማድረግ ቤተሰብ ያለውንም ደግሞ ሰብስክራይብ አድርጋችሁ አበረታቱኝ። ክበሩልኝ። ስለምትሰጡኝ አስተያየት ስለምታበረታቱኝ ማለት ነው። ክብር በሉልኝ። ቪዲዮ ረዘመባቸው እንግዲህ ምንም ማለት አይደለም። እኔ ረዥም ቪዲዮ ሰርቼ አላቅም። ይሄን አካል ረዥምም ይባል አይደለም። እንግዲህ ሰላማችሁ ይብዛልኝ። ውድድ ነው ማረጋችሁ። መልካም ሁሉ ሀይሩን ሁሉ ለእናንተ ተመኘውላችሁ እላችኋለሁ። እኔ ውዶች እንደጋገፍ፣ እርስ በርሳችን እንደግ፣ እንበረታታ። ቤተሰብ ያሉንን ቤተሰብ እንሁን። ሰው ማለት እርስ በርሳችን ከተጋገዝን ትልቅ ቦታ እንደርሳለን እላችኋለሁ። ያው እዚህ ጋር በቃ ጨርሼ አድርጌዋለሁ። ያን ሁላ ያያችሁት ማለት ነው። በሁለት ኪስ ነው 3 ኪስ ላይ ብቻ ነው ያረኩት ማለት ነው። ያን ሁላ ማለት ነው። እና በነገራችን ላይ ይሄ ነገር በጣም መጀመሪያ ላይ ሲበሉት ማለት ነው እንደውን እዚህ ሀገር ሰዎች ማይበሉት ነገር የለም እንዴ ምናምን ነበረ። አሁን እኔ ራሱ በጣም ነው የምወደው ማለት ነው። በዶሮ ምናምን ተሰርቶ በጣም ነው የምወደው። በነገራችን ላይ በፈለጋችሁት አይነት መንገድ ትሰራላችሁ። በመረቅ ማጂ ብቻ ማርጋችሁ ትሰሩታላችሁ። በመረቅ ደግሞ ኖርማል መረቅ ደግሞ ፍሪጅ ቀነሳችሁ ያስቀመጣችሁት ካለ በመረቅም ትሰሩታላችሁ። ወይም ዶሮም ደግሞ ጠብሳችሁ በዶሮ በትንሽ የዶሮ ደቀቅ አድርጋችሁ ከትፋችሁ በዶሮም ትሰራላችሁ። እዚህ ጋር ጨረስኩኝ። እንዲህ አጭምላለኩት ትላላችሁ። ምክንያቱም እየቀረስኩኝ በአንድ እጅ አይደል እያረኩት ተጨብላለቀ አጭብላለኩት ትላላችሁ። ከዛ ገና በሶፍት ጠርጌ ምናምን ገና ቪዲዮ ከጨረስኩት በኋላ ጫፍጫው ላይ ያለው ጠራርጌ በሶፍት ምናምን ጠራርጌ ምናምን ነገር አርጌ ነው እንትን ያልኩት። ሰላማችሁ ይብዛልኝ። ይበቃችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ።